ለን ውድ የሀገሬ ልጆች ኢትዮጵያውያን ሰላም ለእናንተ ይሁን። እንደምን አላችሁ? በዛሬው ቪዲዮ ደግሞ ስለ በግ ማደለብ፣ ማወፈር፣ መቀለብን አስመልክቶ አንድ ነገሮችን በጋራ እንመለከታለን፣ እንማራለን። እነኚህ የምታዩቸው በጎች ከዛሬ 2 ወር በፊት ለቅለባ የገቡ ናቸው። በመልካም አያያዝና ጥሩ በሆነ የእንስሳት ትህትና የሞላው የእንስሳት አያያዝ ስለሚያዙ በተለይ አኒማል ዌልፈር አስመልክቶ በነጻነት የተያዙ በጎች ስለሆኑ በዚህ በአጭር ጊዜ ውስጥ እንደዚህ አይነት ቁመናና ማንነት ሊኖራቸው ችሏል። እንደምትመለከታቸው በጎቹ እጅግ የደለቡ ያማሩ ቁመና ያላቸው ናቸው። እንግዲህ በአጭር ጊዜ በአንድ 2 ወር ባልሞላው ጊዜ ውስጥ እንደዚህ አይነት በጎችን ማወፈር የተቻለበት መንገዱ ምንድን ነው ብሎ ለሚል ሰው የመጀመሪያው የጤንነታቸው እንክብካቤና የተመጣጠነ ለመቀለብ ወይንም ለመወፈር የሚያመች መኖ አቀራረብና የእንስሳትን ደህንነትን ከነ እንስሳቱ አኒማል ዌልፌር ጋራ የተያያዘ አያያዝ በመሆኑ ነው። እንስሳቱ እንደምትመለከቱ ነጻነታቸው ተጠብቆ ተረጋግተው የሚኖሩ እንስሳቶች ስለሆኑ በዚህ መልኩ በአጭር ጊዜ ውስጥ ሊወፍሩ ችለዋል። ሌላው የእንስሳት የመኖ አሰጣጥ። እንስሳት መኖ ስንሰጥ የመኖ መብያቸው በዚህ መልኩ መሆን አለበት። ይህ የመኖ መብያ እንደምታውቁት እንስሳቱ በእግራቸው እንዳይረጋግጡት አፋቸው ወይንም ጭንቅላታቸውን ብቻ ሊያስገባ በሚችልና በእግራቸውም እንዳይጭሩት በማድረግ የተሰራ ነው። እንስሳት ከአንድ ቦታ ወደ አንድ ቦታ ሲተላለፉ የሚበሉትን ቦታ በእግራቸው የሚረግጡት ከሆነ በጣም የሚጸየፉ ስለሆነ ወዲያው ያ ምግብ ሊበላሽ ይችላል። ይሄ ደግሞ በአደላቢው ላይ ኪሳራ ነው ያመጣው ማለት ነው። እንግዲህ ተጨማሪ የበሉትን ምግብ ወደ ሰውነት ሊቀይር የሚችል ከተለያየ ጥገኛ ነፃ ማድረግ አንዱ ስራ ነው። እንስሳቱን ከተለያየ ፓራሳይት ነፃ ማድረግና የአመጋገብ ስልታቸውን ወይንም ፍጥነታቸውን እንዲጨምር ያደርጋል። እነኚህ በጎች ሁሉንም አይነት የውስጥም የውጭንም ጥገኛ የተወገደላቸው ስለሆነ በዚህ መልኩ በሚያምር ሁኔታ በጎቹ ቆንጆ ማንነት አላቸው። ስለዚህ አንዳንዱ በግ ተንኮለኛ ነው፣ ሊማታ ይፈልጋል። በዚህ መልኩ መኗቸው የተዘጋጀላቸው ስለሆነ እጅግ አጭር በተባለ ሰዓት ውስጥ በዚህ ሁኔታ ወፍረዋል። በጎቹ የሚሰጣቸው ማንኛውም አይነት ሕክምናም ሆነ መድኃኒት ወይንም ጤንነት መከላከያ ሪከርድ ያላቸው ስለሆነ ሁሉንም አይነት ክትባት ወስደዋል። ምንም አይነት የተላላፊ በሽታ አያሰጋም። እንደምታውቁት በጎች ብዙ አይነት በሽታ ቢኖርባቸውም ከነኚህ ውስጥ አብዛኞቹ በክትባት መከላከል የሚቻሉ ስለሆነ በክትባት ተሰጥቷቸው ከየትኛውም በሽታ ራሳቸው መከላከል የሚችሉበት ሁኔታ ውስጥ ናቸው ያሉት ማለት ነው። ሌላ ጥያቄና አንዳንድ አስተያየት ካላችሁ በሚቀጥለው ቪዲዮ እንማማራለን ማለት ነው። ሐኪም ግዛው ነኝ ከመቂ ነው። ይህ የምታዩት ማደለቢያ መቂ ነው የሚገኘው። እግረ መንገዳችን ብዙዎች ለፕሮግራም ለተለያዩ ፕሮግራም ሲኖራችሁ በዚህ በስልኬ ላይ በማስቀምጠው ስልክ ቁጥር በመደወል በጎችንም መግዛት ትችላላችሁ የሚለው መጨመር ፈልጋለሁ። ስለተመለከታችሁልኝ አመሰግናችኋለሁ። የውሃና የመኖ አሰጣጥ በተመጣጠነ መልኩ ነው። ያው እንደምታዩት ደረቅ ይላሉ፣ ንጹህ ይጠጣሉ ማለት ነው።